የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በሐዋሳ ከተማ ለሚገኙ የኤአይ ክበብ አባላት ስልጠና ሰጥቷል። ስልጠናው በሐዋሳ ከተማ በሚገኘው የአላሙራ ሁለተኛ ደረጃና መሰናዶ ትምህርት ቤት ላሉ የኤአይ ክበብ አባላት ተማሪዎች የተሰጠ ሲሆን ተማሪዎች ስለ ማሽን ለርኒንግ፣ ጀነሬቲቭ ኤአይ፣ ፕሮግራሚንግ እና የኤአይ መሰረታዊ ክህሎቶች ግንዛቤ ያስጨበጠ ሆኗል። ሰልጣኝ ተማሪዎች ስልጠናው በተግባር በታገዘ መልኩ በመሰጠቱ ቴክኖሎጂውን ይበልጥ ለመረዳት እንዳገዛቸው ይናገራሉ። ባለን አሁን የትምህርት ስርዓት ስለ እንደዚህ አይነት ነገር ዙም ዲፕ የሚያሰለጥን የለምና ከዘመኑ አንፃር ወደ ኋላ እንዳንቀር የሚያደርግ ትሬኒንግ ይመስለኛል። ተማሪዎችም በእንደዚህ አይነት ነገር እውቀት ስለሌላቸው ከሱ አንፃር እነሱ ሰልጥነው ሌላውን ለማሰልጠን የሚያበቃ አይነት ስልጠና ነው የሰለጠነን ያለው። ስልጠናው ላይ ፓይተን ነው ያየነው። ፓይተንን እንዴት ዴቨሎፕ ማድረግ እንደምንችል እንዴት እንደምንጠቀም እና ፕሮግራሞችን እንዴት ኢምፕሩቭ ማድረግ እንዳለብን አይቻለሁ። ክላስ አሪፍ ነበረ። ከዚህ በፊት ብዙ አድካሚ እንትኖች ቱሎች ነበሩና እኛ በሱ ነው የምንጠቅመው። አሁን ግን በተማርነው መሰረታዊ የሆኑ ስለ ፓይተን ቴረም፣ ስለ አርቲፊሻል ኢንተለጀንስ ሲሆኑ ብዙ ነገሮችን ያናቋን ብዙ ነገር ኢሜጁ ላይ ያለውን ቴክስት ኤክስትራክት አድርጎ ወደ ማሽን ሌቭል ፎርማት የሚቀይርልን ምን ይባላል? ኦሲአር ትራንስሌሽን ቅድም ያየነው ሞዴሎች። ከአምስቱ ውስጥ ጀነሬቲቭ ኤአይ ሞዴል የምንለው የትኛው ነው? ስልጠናው በጣም አሪፍ ነው። እኔ ከዚህ በፊት ሌላ ቦታ ተምሬ ነበር እና በሱ ላይ ደግሞ ተጨማሪ እውቀት ነው ያገኘሁበት። ስለ ኤአይ ደግሞ አንዳንድ ነገሮችን የማላውቃቸውን አሁን ያወቅኳቸው ብዙ አሉ። እዚህ በጣም ስልጠና አሪፍ ነበር። ኤአይ ሲባል እኛ የሆነ የምናስበው የሆነ የምንገነዘበው ነገር የሆነ ልክ እንደ ቻትጂፒቲ እንደነሱ አይነት መተግበሪያዎችን ብቻ አይነት ነገር ነበር የሚመስለን። አሁን ላይ ግን ብዙ አይነት ነገሮች ተምረናል። እንደዚህ አይነት ነገሮችን መማር የሚፈልጉ ተማሪዎች ምናምን ይኖራሉ አይደለ? ያን ነገር በደንብ ነው ግንዛቤ ያገኘንበት። ስለ ቴክኖሎጂ ማወቅ ወደፊት ዓለምን ለማወቅ ይጠቅማልና ለዛ ወደፊት ቴክኖሎጂ ላይ ምን እየተካሄደ የሚለውን ለማወቅ መሰረት መያዝ ስለሚያስፈልግ በዛ ወይ እየተማርን ነው እና ጥሩ ነው። ስልጠና መሰረት ሰጥቶናል ባይ ነኝ። የአላሙራ ሁለተኛ ደረጃና መሰናዶ ትምህርት ቤት ርዕሰ መምህር አቶ ደጀኔ ቃሊሞ በበኩላቸው ስልጠናውን አስመልክቶ ይህንን ብለዋል። ለዲጂታል ኢትዮጵያ የሰው ኃይልን ማፍራት የሚቻለው አብዛኛው ከትምህርት ቤትም ስለሆነ ሁሉም ነገር ከትምህርት ቤት መነሻ ስለሚያደርግ የመረጣችሁበትን አቅጣጫ ትክክለኛ ነው ብለን እናስባለን። እኛም በደስታ ተቀብለናል። ምናልባት ከናንተ ዋናውን እውቀት ያገኘነውን ለሌሎችም እያሰፋን አሁን ዘመኑ ያመጣውን ቴክኖሎጂና ዘመኑ ያመጣውን የዘመነ ትውልድ ለማፍራት እጅግ በጣም ትልቅ ጠቀሜታ አለው፣ በቃላት መገለጽ እስከማይችልበት። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በሀገሪቱ የተለያዩ ክፍሎች ላቋቋማቸው የኤአይ ክበብ አባላት የአቅም ማጎልበቻ ስልጠናዎችን በመስጠት ታዳጊዎችን የዘርፉ ብቁ ባለሙያ እንዲሆኑ ለማስቻል የበኩሉን አስተዋጽኦ ማበርከቱን ይቀጥላል።